እስቲ አዳምጡት። የእናንተ ስልጣኝ እኮ በፍጻሜ ጨዋታ ላይ እንደዚህ ነው የተቀጠቀጠው። እኛ እኮ ፒኤስጂን አርበድ ብለናል እና ዋንጫውን አነሳው እንዴ? የሚገርማችሁ አሞዴር ሁሌ ስለ አርቴታ ጥሩ ነገር፣ ስለ አርሰናል ጥሩ ነገር የማንቸስተር ደጋፊው ላይ አይመስልም። የግዴታ ይሳደብ እያልኩ አይደለም፣ ግን የማንቸስተር ደጋፊ አይነት በቃ ስለ ዋንጫ ሲወራ የራሱን ክብር የሚያወራ ስለ ቲሙ ኮርቶ የሚናገር ነው። ለመወደድ ብሎ እሱ የሚናገረው ሁሌ የአርሰናል ደጋፊዎች እንዲወዱት ስለ አርሰናል ተሸንፎም አይዟችሁ ትበላላችሁ። እኔ እንጃ፣ እኔ ግራ እየገባኝ ነው እነሱ እንዲወዱት። ከዛ ምን የሚል እንትን አመጡ። የእናንተ አሰልጣኝ ፋይናል ላይ እጁ እንዲህ ተንቀጥቅጧል ፈርጉሰን አሉ። ከዛ በኋላ አለና ተቀየረባቸው። እኔ ይኸውላችሁ በእግር ኳስ መተማመን ግድ ነው። አርቴታ 6 ዓመት ጠብቆ አሪፍ ቲም ሰራ፣ በል አሳካ። ያሳካን ቲም መተቸት አትችልም። በኮርናም ይብላ በዳኛ በፔናልቲ ያ ሌላ ነገር ነው። ይዞ መገኘት ነው። ይዞ ተገኝቷል፣ ታጨበጭብለታለህ። በቃ እዛ ጋር መተማመን አለን ማለት ነው እንጂ ገና ለገና እንደ የራስም ቲም እኮ ተፎካካሪ ነው። ምን አርገ እንጃ። እኔ ለመወደድ ብላችሁ የምታረጉት ነገር አይገባኝም።